ከሁሉም ሃይማኖቶች ትክክለኛው የኔ ሃይማኖት ብቻ ነው ብለህ የምታስብ ሰው ነህ? አንድ ጥያቄ ልጠይቅህ። በኦርቶዶክስ ክርስቲያን፣ በእስልምና፣ በፕሮቴስታንት ወይንም በካቶሊካዊት ቤተክርስቲያን እንደ እፎይ ወይንም ሁሱ የተባሉ የሃይማኖት ስብከትና ክርክር ዘዴን ማስተማርና መከተል ወደ እውነተኛ የእምነት ወይንም የጽድቅ ብርሃን ያደርሳል ብለህ ታስባለህ? መልሱን በልብ ያዘውና ዛሬ እንደ እፎይ ያሉ የሃይማኖት ተከራካሪዎች ስለሚመሩበት መንፈሳዊ ወይንም ስፒሪቹዋል ኢጎ ስለተባለ አስገራሚ መረጃ ከሰማ በኋላ በልብ ከያዝከው መልስ ጋር አነጻጽረህ ወይ ትጸናለህ ወይ ትነቃለህ። አንድ ሰው መጀመሪያ ላይ የየትኛው ሃይማኖት ተከታይ እንደሚሆን 99% የሚወሰነው የተወለደበት ሀገር ወይንም ጂኦግራፊና ቤተሰቡ ናቸው። አንድ ሰው ሳውዲ አረቢያ ከተወለደ ሙስሊም፣ አየርላንድ ውስጥ ከተወለደ ካቶሊክ፣ እስራኤል ውስጥ ከተወለደ አይሁድ፣ ጎጃም ውስጥ የኦርቶዶክስ ቤተሰብ ውስጥ ከተወለደ ኦርቶዶክስ ሃይማኖት ተከታይ የመሆን እድሉ ፍጹም ከፍተኛ ነው። በዚህ መሰረት ታዲያ ለምሳሌ ሳውዲ ውስጥ የተወለደ አንድ ህፃን ስለ ክርስትናም ሆነ መጽሐፍ ቅዱስ ሳይሰማና ሳይማር ነገር ግን በህይወቱ ሙሉ ታማኝ፣ ቅን፣ ሰውን የማይበድል፣ ሐቀኛ፣ ሰዎችን የሚረዳ፣ ሁልጊዜም በዱዓና በስግደት ፈጣሪውን በማመስገን የኖረና ህይወቱ ያለፈ ሰው ለምን ሩሲያ ወይንም ኢትዮጵያ ውስጥ አልተወለድክምና ለምን ክርስቲያን አልሆንክም ተብሎ ዘላለማዊ ስቃይ ውስጥ ይጣላል ማለት የፈጣሪን አዛኝና ፍትሃዊ ትርጉምን ማፍረስ ነው። ይህ ፍርድ ሰውየውን ሳይሆን የተወለደበትንና የኖረበትን ማንነትና ዕጣ ፈንታውን እንደመቅጣት ነው። በዓለም ታዋቂው የስነ ህዝብ ቁጥር ጥናት ተቋም ፖፑሌሽን ሪፈረንስ ቢሮ ወይንም ፒአርቢ በሰራው የዓለም ህዝብ ቁጥር ትንበያዊ የቀመር ስሌት መረጃ መሰረት ፈጣሪ የሰውን ልጅ ከፈጠረበት ጊዜ ጀምሮ እስካሁን ድረስ አሁን ያለነውን 8 ቢሊዮን ህዝብ ሳይጨምር በአጠቃላይ ወደ 109 ቢሊዮን የሚጠጉ ሰዎች በዚች ምድር ተወልደው አልፈዋል። በመረጃው መሰረት ከነዚህ ህዝቦች መካከል የክርስትና እምነት ተከታይ የነበሩት 12 ቢሊዮን ገደማ ነው። የእስልምና እምነት ተከታይ የነበሩት 7 ቢሊዮን ገደማ ነው። አሁን ላይ በህይወት ካለነው 8 ቢሊዮን ሰዎች መካከል ደግሞ የክርስትና እምነት ተከታይ 2.3 ቢሊዮን ብቻ ሲሆን የእስልምና እምነት ተከታይ 2 ቢሊዮን ብቻ ነው። ከዚህ ውጭ ያሉ 80% ወይንም 90 ቢሊዮን ገደማ የሚሆነው እንደ ቻይናና ህንድ በመሳሰሉ ሀገራት የሚኖርና ከኢየሱስ ክርስቶስና ነብዩ መሐመድ መወለድ በፊት የነበሩ ህዝቦች ናቸው። ታዲያ በዚህ ቁጥራዊ መረጃ መሰረት በነ እፎይ አይነት የሃይማኖት ሰባኪዎች አስተምሮ መሰረት እውነተኛው መንገድ አንዱ ሃይማኖት ብቻ ከሆነና ሌላው የተሳሳተና ከዚያ ሃይማኖት ውጭ የሆነው በቢሊዮን የሚቆጠር ሰዎች የፈለጉትን የጽድቅና የአምልኮት ህይወት ቢኖሩ የተፈጠሩት ለዘላለም ስቃይ ነው ማለት የፈጣሪን የፍትህ አምላክነት ባህሪ ጥያቄ ውስጥ የሚጥል ሊሆን አይችልም። አሁንም ቆም ብለን ከታጠርንበት አጥር ባሻገር ሚዛናዊ ሆነን እናስብ። ፈጣሪ ሁሉን አድራጊና ሁሉን አዋቂ በመሆኑ በምድር ላይ ያለ እርሱ ፍቃድና እውቅና ምንም ነገር ሊከሰት አይችልም ካልን በኢየሱስ ክርስቶስ ዓለም ክርስትናን ስትቀበል፣ በነብዩ መሐመድ እስልምናን ሲያስተዋውቁና ቢሊዮን ተከታዮችን ሲያፈሩ፣ ማርቲን ሉተር የፕሮቴስታንት ሃይማኖትን ሲመሰረትና ሚሊዮኖች ተከታይ ሲሆኑት ፈጣሪ ይህን ሁሉ እያወቀ ነገር ግን ይህ እንዳይሆን ለመከላከል አቅቶት ነው ዝም ያለው? ወይስ የመጪውን ጊዜ አዋቂ አይደለም ማለት ነው? ወይስ ፈጣሪ በቸልተኝነት በርካታ ቢሊዮን ነፍሶችን ወደ ዘላለማዊ ስቃይ የሚጥል እቅድ ነው? ይህ ፈጣሪን ጨካኝና ኢፍትሃዊ የማድረግ ስብከት ነው። በስነ ልቦና መንፈሳዊ ኢጎ ማለት አንድ የሃይማኖት መደብ ወይንም ጎራ ራሱን ከሌሎች የበለጠና እውነተኛ አድርጎ ለማሳየት እኔ ትክክለኛውን መንገድ አውቄያለሁ ወይንም ይዣለሁ፣ የቀረው ዓለም ግን በጨለማ ውስጥ ነው፣ እውነቱን አላገኛትም ብሎ ማሰብ ሲሆን ይህ አስተሳሰብ ያ ሰው ሌሎችን በንቀት እንዲያይ፣ እንዲጠላና እንዳይወድ ያደርገዋል። አንድ ሃይማኖተኛ ሰው የኔ ሃይማኖት ብቻ ነው ወደ ገነት የሚወስደው ብሎ ሲያስብ በፈጣሪ የፍርድ ወንበር ላይ እየተቀመጠ እንደሆነ አያውቅም። እፎይና በሌሎች ሃይማኖት ስር ያሉ የእሱን መሰል ይዘት የሚከተሉ ሰዎች የተቃራኒ ሃይማኖት ቅዱሳት መጻሕፍትን እየጠቀሱ ይኸው የእናንተ መጽሐፍ እንዲህ ይላል እያሉ የሚያደርጉት ክርክር ስልት እኛና እነሱ ወደሚል ጽንፍ ክፍፍል የሚወስድ የፈጣሪን የዳኝነት ስልጣን የሚገዳደር የፈጣሪን ሁሉን ወዳጅ፣ ሁሉን ማሪ፣ ሁሉን አቃፊ፣ ሁሉን አስተዳዳሪነት ባህሪ የሚጻረር ፈጣሪን የጥቂት ማህበረሰብ አምላክ ብቻ አድርጎ የፈጣሪን ሁሉን ገዥነት ስልጣን ያላገናዘበ ራስን በመንፈሳዊ ኢጎ ለማርካት የተቀረጸ ጠባብ መንገድ ነው። እኛም እንላለን እምነት እንጂ ሃይማኖት ነፃ አያወጣም። ለመንቃት ጊዜው አሁን ነው። ንቃት ቲዩብ